ሰላም እንዴት ናችሁ? ዛሬ የማሳያችሁ የለሃም ቡካሪ አሰራር ነው ማለት ነው። ወደ አሰራሩ እንሄዳለን። ዘይት እናገላለን። ዘይት ትንሽ ስለሚፈልግ በዛ እናደርገዋለን። ዘይቱን ሽንኩርት በደንብ አድርገን እናበስለዋለን ማለት ነው፣ ቡኒ እስከሚሆን። የተቀቀለ ስጋ እንጨምራለን፣ ወይም ሳትቀቅሉ እንደዚህ መስራት ትችላላችሁ ማለት ነው። በደንብ አድርገን እናበስለዋለን። ነጭ ሽንኩርት እንጨምራለን። በመቀጠል ስጋውን ስንቀቅል የቀረን የስጋውን ውሃ እየጨመርን በደንብ አድርገን እናበስለዋለን ማለት ነው። ጨው፣ ቁንዶ በርበሬና ገረም መሰላ ነው የተጠቀምኩት። ከፈለጋችሁ ትንሽ ስኳር መጨመር ትችላላችሁ ማለት ነው። የስጋውን ውሃ እየጨመርን በደንብ አድርገን እናበስለዋለን። በመቀጠል በቀጫጭኑ የተከተፈ ካሮት እንጨምራለን ማለት ነው። እንዲሁም ዘቢብ ከፈለጋችሁ ዘቢቡንና ካሮቱን ለብቻ ጠብሳችሁ መጨረሻ ሩዙ ላይ መጨመር ትችላላችሁ። ከፈለጋችሁም እንደዚህ አብራችሁ መስራት ትችላላችሁ ማለት ነው። የታጠበ ሩዝ እንጨምራለን። በመቀጠል የስጋውን ውሃ እንጨምራለን ማለት ነው። በምታዩት መንገድ ውሃ መብዛት የለበትም። ትንሽ ከሙን ከላይ እናደርጋለን ማለት ነው። እንዲሁም ቃሪያውንም በፍላጎታችሁ ነው፣ አለመጨመር ትችላላችሁ። ነጭ ሽንኩርት በምታዩት መንገድ የተከተፈ እንጨምራለን ለጣዕም ነው። ይሄም እንደምታዩት ትንሽ ውሃው መምጠጥ ሲጀምር እሳታችንን እንቀንሰዋለን ማለት ነው። እዚህ ጋር እንደምታዩት ሙሉ ለሙሉ ውሃውን መጥቷል። ቀንሰን እስከ መጨረሻው ቀንሰን ከ15 እስከ 20 ደቂቃ እናበስለዋለን ማለት ነው። ከ20 ደቂቃ በኋላ እንደምታዩት በደንብ በስሏል። ቆንጆ ሆኖ ደርሷል ማለት ነው። ሩዙም እንደምታዩት አልተያያዘም፣ አልተሰባበረም። በጣም ነው የሚጣፍጠው። በጣም ለአሰራርም ቀላል ነው ማለት ነው። ሁላችሁም በየቤታችሁ ሰርታችሁ ሞክሩት። ከወደዳችሁት ላይክ፣ ፎሎ፣ ሼር አድርጉኝ ባይ